ፋኒ ነጭ አገባ፣ ሳምሪ ብቻዋን ቀረች ልጆቿን ይዛ። አያችሁ እናት እኮ ግን እንደዚህ ናት። ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁ? ሁሉ ሰላም ከኔ እግዚአብሔር ይመስገን ሁሉ ሰላም ነው። ከረዥም ጊዜ በኋላ ወደ እናንተ ቀች ብያለሁ። እንዴት ናችሁልኝ? ሁሉ ሰላም ከኔ ፈጣሪ ይመስገን ሁሉ ሰላም ነው አለሁላችሁ። እንዴት ናችሁ? እና ዛሬ በአዲስ ቪዲዮ መጥቻለሁ። ሳምሪና ፋኒ እንግዲህ ያው እንደተለያዩ እንደተፋቱ በጣም እናውቃለን ማለት ነው። እና አሁን ላይ ግን የሚሰማው የሚታየው ነገር በጣም ከባድ ነው ማለት ነው። እና እሱ አሁን በህጉ መሰረት ልጆቹን እሷ ማሳደግ አለባት፣ አለያ ደግሞ መንግስት መረከብ አለበት በሚባል ተወስኖ ማለት ነው። አንተ አታሳድግም ወይ ልጆቹን ለመንግስት ስጥ ወይ እናታቸው ታሳድግ ሲባል እናቱን ያሳድጋለሁ ብላ ልጆቿን ተቀበለች ማለት ነው። በፊት ያው እሱ ወስዶ እሱ ነበር እየተንከባከባቸው የነበረው ማለት ነው። እና ይህንን አድርጎ እንትን አለ ማለት ነው። እና አሁን ላይ እሱ አሜሪካ፣ እንግሊዝ ምናምን በቃ አይደል የተለያዩ ነገሮች እያለ እየተዝናና ነው ያለው ማለት ነው ካለበት ሀገር። እና ሌላ ደግሞ አሁን ቻይና ሊያገባ ምናምን አብረው ቪዲዮ እየሰራ ነው አብረው ምናምን በቃ የሆነ የፍቅር ታሪክ ምናምን አለ አይደል ልክ እንደዛ እያሳለፉ ነው ማለት ነው። እና በዚህ መካከል ምን እንደተሰማኝ ታውቃላችሁ? አንዳንድ ጊዜ ማለት ነው ሴት ልጅ በጣም በቃ በሁሉ ነገር ጫና እንደሚበዛባት ነው ለእኔ የታየ። ለምን እንደሆነ ታውቃላችሁ? አሁን እሱ ለምሳሌ እንደ ልቡ ፈታ ምናምን ነገር እያለ ልጆቹን በሚፈልግበት ሰዓት ያህል ግን እናት ልጆችን ለሰው አልሰጥም፣ ልጆችን ለድርጅት አልሰጥም ብላ እሷ ግን ይዛ ልጆቿን ይሄ ግላፍወር ምናምን እያለች ትሰራለች። ለምሳሌ ጠዋት ስነሳ ከእንቅልፌ አሁን እንደዚህ ቭሎግ ምናምን ነገሮች እያለች ትሰራለች። እና አንዳንድ ጊዜ አያታለሁ እና አንዳንድ ጊዜ ምን እንደሰማሁ ታውቃላችሁ? እናት እኮ ማለት ነው ምንም ክፉ ብኮን ልጆችን እንዲህ አይደለም ብትል ያው ማለት እየወለደ ምንድነው ስጋ አይጨክንም የሚባለው ነገር በቃ እኛ ልጆች ነን እንጂ ለእናት የምንጨክነው እናት ግን ለልጇ እንደማጨክን በእሷ ነው ያየው። ምክንያቱም አልፈልግም እንደፈለግክ አድርግ ብላ ጎዳና ላይ ነው እንግዲህ ጥላለት ሄደ። ያው ቪዲዮ እንዳየነው ያው እንደምንሰማው በቃ ያው እነሱ እንግዲህ ያው አብዛኞቹ አሁን ሚዲያ ተጠቃሚ ሰዎች ያው አልጋ ብቻ ሲተኙ ይኸው ተኛል ብለው አያሳዩንም እንጂ ሌላ ሁሉ ነገር በሉም ጠጡም አወሩም ተነፈሱም ፈሱም ያው ለኛው ነው የሚያወሩም መተው አይደለ። ያው እንዳየነው እንግዲህ ሜዳ ላይ ልጆቹን ይኸው ብላ ጥላለት ሄዳ ነበርና አሁን ደግሞ ይሄንን ስንሰማ አለ አይደለ አንዳንድ ጊዜ እናት ምንም በቃ ልጆቿን በቃ ብላ ተስፋ ብቆርጥም እንደገና መልሶ ደግሞ የመራራትና የመረሃረህ ምልክት አለና እንደዛ አድርጓ ሳይ በጣም ገረመኝና አሁን ላይ እሷ ልጆቿን እየተንከባከበ ምን እያለች ነው። እና ብዙ ጊዜ ያው ቲክታክ ላይ ቀንሳለ ዩቲዩብ ላይ ነው የምትሰራው። እሷ ዩቲዩብ ላይ ድሮም አክቲቭ ስለሆነች እንደዛ ናትና ይህንን አየው ማለት ነው። እና በጣም ስለገረመኝ ነው። ምን እንደገረመ ታውቃላችሁ? በቃ እናትነት ምንም ቢሆንና አባት በቃ ደንታ የለውም የሚባለው ነገር አላለ። ለልጆቹ እኮ ዋጋ ይከፍላል፣ ማድረግ ያለበትን ያደርጋል። እሱም በእለቱ ያው ተቀብሎ ዋጋ ከፍሏል ምናምን። ነገር ግን ደግሞ አሁን እንደዚህ ያሉትን ነገሮች ስታዩ በቃ ያው ሴት ልጅ ጫና ይበዛባታል። እና አንዳንድ ጊዜ ምን ተረዳው መሰላችሁ? በህይወታችሁ ደግሞ በኑሯችሁ ውስጥ እናትም እናት ናት፣ አባትም አባት ነው። ግን በትዳራችሁ መካከል ቤት ሰው ጣልቃ ማስገባት ይሄ ቤተሰብ እናት ምናምን የሚለው ነገር በጣም ይከብዳል። ማለት እኛ አሁን ቪዲዮ ላይ እንደምናያቸው ደግሞ በሚኖሩበት ሀገር ሴት ሊቀና ብሎ መናገር አይቻል፣ መምታት አይቻል ምናምን ነገር እና ያላቸው ፍቅር ምናምን ነገር ውሂንዶ አሁን እሷ ከጂጂ ኪያ ተወልዳ ነው ምናምን ነበር የምንለው እኛ ማለት ነው አብዛኞቻችን ከኔ ጀምሮ። ግን እና ሄቶ ታይፍቺ እንደዚህ በይ ብላ ወይ ስትፋታ ወይ የሆነ ነገር ስትል ብር ይሰጠኛል ምናምን ወይ የሆነ ነገር ይሰጣታል ብላ ትዳሯን እንደዛ የሚያምር ትዳሯን አፈናቅላ አሁን ብቻዋን እንደዚህ ስትል እሱ ደግሞ በቃ ጽድት ብሎ ምናምን ሲኖር ይሰማኛል። አንዳንድ ጊዜ ቤተሰብ ልጁ ትልቅ ደረጃ እኮ እንድትደርስለት ይፈልጋል። ግን አንዳንድ ጊዜ ደግሞ አንዳንድ ቤተሰብ በቃ ልጅ ከዚህ የበለጠ ትልቅ ነገር አሁን ጂጂ ከባሏ ሳምሪን ያለያየቻት ወይ በሶሻል ሚዲያው ፈምሳ በዚህ በቲክታክ ወይ የሆነ ነገር ትልቅ ነገር በቃ ከሱ የበለጠ ገንዘብ የምታገኝ ምናምን ነገር ምናምን መስሏት ነው። ያን ጊዜው አብረው ሲሰሩ እንግዲህ እሷ ፋኔና እሱ በስመ አብ በጣም ብዙ ሰው ነው የሚወዳቸው። ዩቲዩብ ላይ ተወዳጅ ናቸው። ከ500,000 በላይ ሰብስክራይብ አላቸው። እንደዛው ቲክቶክ አላቸው። በጣም ተወዳጅ ስለሆኑ በቃ እሱ አሁን ምን እንዳሰበ ታውቃላችሁ? በቃ ልጅ ለብቻዋ የሆነ ነገር ትደርሳለች ብላ ነው ያሰበችው። ግን አንዳንድ ጊዜ ሰው ካጠገባችሁ ተኖረ
ተገፋችሁ በቃ ብቸኝነትና ባዶነት ነው የምትቀሩት። እና ሰው ይግፋችሁ፣ ሰውን አትግፉ ማለት ነው። እና ልጅቷን አሁን ብቸኛ ምናምን አድርጋ ሳይ አይ እንደው ጂጂ አይ አንዳንድ ጊዜ አልጠግባይ ሲተፋ ያድራል የሚለው ነገር ትዝ ይለኛል። እና አንዳንድ ጊዜ ህይወታችሁ ላይ ስትወስኑ እናት ናት መከበር ባለባት ማድረግ ባለባት፣ ግን በህይወታችሁ ዘላለም እናታችሁ አትኖርም አብራችሁ። እሷም የራሷ ህይወት አለውና ስትወስኑ ብትረጋጉ ባይኔ ማለት ነው። እና ደግሞ ሁለተኛው እንትኔ ቪዲዮ ስመጣ አሁን አረብ ሀገር ያላችሁ ሰዎች ምን እየተሰማችሁ ነው? የምሬ ነው የምላችሁ። ምንድን ነው እየተሰማችሁ ያለው? እንዴት ነው ጓደኝነት፣ የአብሮ መብላት መጠጣት፣ አንድ ቤት መስራቱ ዋጋ እያስከፈለን እንደሆነ እኔ እየታየ ነው። የምሬ ነው። ምንም አንድ ልጅ ብትታመም መንፈስም ቢይዛት አኩራፊም ብኮን ምንም ብኮን ምግብም አልሰጥም ብትል ግን እስከዚህ ድረስ ርቀት ክፋት የምንሄደው እንዴት ነው ማለት ራቁቷን ቀርጾ ቪዲዮ ይዞ አንቺ እንዲህ ነሽ እያሉ ማስፈራራት በዚህ ሀገር ህግ አይቻልም። ግን አንዳንድ ጊዜ እኛ ኢትዮጵያውያኖች ሰዎችን አሳልፈን የምንሰጠው ለምንድን ነው? ለምንድን ነው? እኔ አሁን ሱሱ ትናንትና በጣም ነው ያሳዘነችኝ፣ በጣም ነው ያስለቀሰችኝ። በጣም ምናምን ማለት በራሷ ዜጋ በኢትዮጵያውያኖች ይሄ ነገር መፈጠር ማለት በጣም ከባድ ነው። ያም ማለት የእግር እሳት ነው። የምሬ ነው የምላችሁ ማለት ልጇ እንደዛ እያለቀሰ ልጇን ትታው ስትሄድ ባሏ፣ ቤተሰቦቿ ስራ አላት፣ ፀጉር ቤት ከፍታ ነው የምትሰራው። ምንም ነገር ሳይኖራት እስር ቤት 1 ወር ነው 2 ወር ሙሉ ተሰቃይታ ባዶ ቤት ተዘግታ፣ ከዛ በኋላ ልጇን ተጇ ላይ ምንጥቅ አድርጎ ባሏ፣ ትዳሯ፣ ቤቷ ማለት እኖራለሁ ብላ ሰው ያው ሲኖር እኛ የዛሬ ነው እንጂ ነገን አናቅም። ወይትም ስደትን ብትኖሩ አላ አይደለም ያው እየኖራችሁ እስከሆነ ድረስ የምታሟሉ ነገር ይኖራል፣ የሚጎል ነገር ይኖራል እና እቃ አለ። እቃዋን ራሱ ልሽጠው ብትል ልብሷ ምናምን ብዙ ነገር አለና አንዳንድ ጊዜ ግን እንደዛ ስታለቅስ ከዛ በቃ እጇን ምንጥቅጥቅ አድርገዋት ምናምን እንደዛ እያለቀሰች ኢትዮጵያ ስገባ ምንም ነገር ሳታስብበት ራቁቷ እንኳን እሷ እዛ ሀገር ኑሮ መስረታ የምትኖር ራሷን የምታስተዳድር የልጅና ኮና እኛ ራሱ ከመዳም ጋር ተጣልተን በኤርፎርማችን ስንሳፈር እዚህኛ አሁን ለምሳሌ ልብስ ነው እንጂ የሚቀርብን ብንታሰር ብራችን እንልካለን ምናምን ነገር ምንም የሚቀርብን ነገር የለም። ልብስ ብቻ ነው። እና ያው አስበን በስነ ስርዓቱ በዚህ ቀን ነው የምንመጣው ብለን ያው እንደዚህ ማለት አስባችሁ በፕሮግራም ስለማከዱ ነው እንጂ ምንም ትታችሁት የሚከዱት ምንም የሚቆጫችሁ ነገር የለም። ግን የእሷ የሱሱ በቃ አይደል ያለምንም በቃ ያለምንም ነገር ተሳፍራ ስትሄድ የምር አንጀቴን ነው የበላችሁ። በቃ የሱሱ ነገር አንጀቴን ነው የበላችሁ። ያም እሺ ይሁን በቃ ችግር የለም ምናምን ብለን እንለፈው። ደግሞ አሁን ይቺ ራቁቷን ቀርት ስታኮርፍ ነበር፣ ስትወናጭፍ ነበር፣ እንደዚህ ስትል ነበር። ተኝታለች። እሷ እኮ ወድ አይደለም ከላይ ተሰጥቷል ነው። አንዳንድ ጊዜ ሰዎች ታውንሰፍ እንተዛዘብ ነው የሚባለው፣ እንተሳሰብ ነው እንተዛዘብ እና እኔ በጣም ስላዛዘነች ነው የምር። አንዳንድ ጊዜ ግን እንደዚህ የምናደርግ ሰዎች፣ በሰው ህይወት ላይ የምንጫወት፣ የሰዎችን ህይወት የምናበላሽ ሰዎች ግን ህሊናችን እንዴት ያርፋል? የሆነ እኔ አንድ ነገር ልንገራችሁ ግን ማለት አንዳንድ ጊዜ ሰው እናንተ ሊበድላችሁ ይችላል፣ የፈለገ ነገር ሊያደርጋችሁ ይችላል። ግን ሰው ሳምበድሉ ሰው ይበድላችሁ። ምክንያቱም የሰው ልጅ የዘራውን ያጭዳል ይባላል። መቼም ጤፍ ዘርተን ስንዴ ዘርተን እንደማንለው የዘራነውን ነው የምናጭደው። ዛሬ በእኛ ላይ ቢጫወቱብን፣ በእኛ ላይ የፈለግነውን ነገር ቢያደርጉ፣ በእኛ ላይ ምናምን ነገር ቢያደርጉብን ነገ ጧት እነሱ ናቸው ተጠያቂዎቹ። እኛ የምንጠየቀው ነገር የለንም እና አንዳንድ ጊዜ የምናደርገውን ነገር የምንሰራውን ነገር ምናምን ነገር ግን እንደው እስኪ ለፈጣሪ ብለን አሁን እሷ እንደዛ ብታረጋት እየሄደች ስራ ብትል እየራይድ እንዲህ ነው እያለ ብትል ብታቃጥር እንኳ የዚህን ያክል ከሱ ይበልጥ ርቀት ከመሄድ በቃ ጸሎት ማድረግ እንደዚህ ነው ብሎ ለማለት ለማሳመን መሞከር ምናምን ነው እንጂ እኔ እስከዚህ ድረስ ርቀት ሄዳ ቀርጻ ኧረ በስመ አብ ራቁቷን ቀርጻ ምናምን ሚዲያ ላይ ደግሞ ጀብድ እንደሰራ ሰው እኮ መታ ነው። እሷ እንዲህ አወረጫታል፣ እንዲህ ያደርጋታል። ያን ጊዜ ነው ሲበዛብኝ ነው እንግዲህ ለማስፈራራት ማለት ነው። አንቺ እንዲህ ነሽ አሁን እኛ ሰው እሱ አሁን እንደዚህ ብለን ነው የተረዳ ነው እየሄደች እያቃጠረ ወይ እንደዚህ እያለች ነው የተረዳ ነው። ግን ከዛ በስተጀርባ እሷ ለምሳሌ ይህን ቪዲዮ እንዲህ ነው ማረግብሽ እያለቻት የፈለገችው ልታሰራትስ እንደሆነ በምን እናውቃለን?
የምሬ ነው። ይሄንን ያደረገች ይሄንን ማታደርግ ራቁቷን ጨክና የቀረጸቻት ይሄንን ማታደርግበት ምንም ምክንያት የለም። እለቀዋለሁ ወይ ለባልሽ ልከዋለሁ ወይ ለቤተሰቡ ወይ ለጓደኞች ወይ ሶሻል ሚዲያ ላይ እያለች እሷ ልጅቷ ልታስፈጋት ልታሰራትም እኮ ሊሆን ይችላል። ምን ይታወቃል? እንደዚህ ብላ የቀረጸቻ ማለት ነው። እና አንዳንድ ጊዜ ግን ከእንደዘዛ አይነቶች ብንታቀብ መልካም ነገር ብናረግ ከመጥፎ ምንም ቢሆን መጥፎ ከማድረግ ምንም ቢሆን ደግነትን የሚያክል የለም እና ደግ እናድርግ ነው የምለው እኔ እንደ ራሴ ማለት ነው። የምር አንዳንድ ጊዜ በጣም ከባድ ነው። ምን ዘመን ላይ ምን ላይ እንደደረስን ለእኔ ራሱ ጥያቄ እየፈጠረብን የሆነ አሁን ላይ እኮ እኔ ራሳችሁን እንዳታምኑ እየሆናችሁ ነው እና በጣም ከባድ ነው የምር ራሳችሁ እንዳታምኑ። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ከዚህ በኋላ ሁሌ እመጣለሁ በአዳዲስ ቪዲዮዎች በአዳዲስ ነገሮች በቃ ያው እየመጣሁ እንግዲህ እናወራለን። ላይቭም እየገባሁ ከዚህ በኋላ ከዩቲዩብ ላይ አልጠፋም፣ ቪዲዮም እለቃለሁ እና ሁላችሁም ራሳችሁን ጠብቁ ነው የምለው። መልካም ምሽት፣ መልካም ቀን፣ መልካም ውሎ እንደየሰዓት አቆጣጠራችሁ። ባይ ባይ።